ካለሽ ላኪልን እሺ። ወይ ደግሞ ፍላወር ስጪ ለሩትዬ እንስብሻለን። ለምን እንደዛልሽ? ወሎ መጣለሁ ከዳድ ጋር እኮ ነው መጣው። አብዲ እስኪ ሳባት ማኔጂንግ አለህ እንደ አብዲ? አይ ውሸት ነው ማሪ። ማታ እኛን ጀምር። እሺ ጀምሩ። ቮት እያደረጋችኋት ጋይስ። እኔ እውነት ለመናገር ጋይስ እሺ የሆነ ሰው ገስት መግባት ይችላል ከኔ ጋር ስለ ሩት የሚያቅሰው እኔ ጋር ገስት መግባት ይችላል ጋይስ። ስለ ሩት የሚያቅሰው ጋይስ ገስት ይላክልኝ እስኪ አንድ ሰው ይላክልኝ። ከዛ ኤክስፕሌን እናድርግ። እዚህ 8000 ሰው አለ። ለ8000 ሰው አምራን ላስገባሽ ወይ አብዲ ተስፋዬ። እሺ ተስፋዬ ፍላወር ስጠን። ተስፋዬ ፍላወር ስጠን ወንድሜ። ተስፍሽ ነው የሚያውቀው። አዎ እሺ ተስፍሽ አሁን እዚህ አለ። ተስፍሽ እዚህ አለ እኮ ይላክልኛ። ተስፍሽ ካለ ማናጀር አልኩኝ። ሞዴሬተር ማኔጅ ያላችሁ አስገቡት። አረ ጋይስ 2 ሚሊዮን ፎሎወር ገባው። ይቻላል። ከዜሮ ተነስቶ እንደዚህ ማድረግ እንደሚቻል አሳይቻችኋለሁ ጋይስ። በዚህ አጋጣሚ ማርያምን ከዜሮ ተነስቶ ድጋሚ ማድረግ እንደሚቻል አሳይቻችኋለሁ። ዋሻው ጋይስ የዛሬ 4 ወር ነው። ያው የዛሬ 4 ወር 700,000 ፎሎወር ነበረኝ እና ላይክ በ4 ወር ውስጥ ነው 2 ሚሊዮን ፎሎወር የገባሁት ከዜሮ ተነስቼ ማለት ያው በሉት በቃ ከ2.7 ማለት እንደ ከዜሮ መነሳትን አስተምሬያለሁ ማለት ነው አይደለ ፋሚሊ። አሁን 2 ሚሊዮን ገባው። ደስ አይልም? በ4 ወር ውስጥ 2 ሚሊዮን ፎሎወር የገባሁት ብታምኑም ባታምኑም በ4 ወር ውስጥ in 4 months guys. What no. ከፍታችን አይደለም የሚነግረን ዝቅታችን ነው የሚነግረን። እኛ ደግሞ እሱን እያስተካከልንበት እንሄዳለን ማለት ነው። ሶ ጠላት አሪፍ ነው። ጠላታችሁን እንዳጠሉ፣ ጠላታችሁን ውደዱ። አሁን ወደ ቀጣዩ ወደ ሩት ስንመለስ ሩትን ቦት እናስደርጋታለን። ዛሬ መጥቷል ተስፋዬ። እሺ ተስፋዬ ና ተስፋዬ ግባ። ተስፋዬ እንዴት ነህ? ጃኒሻ እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ቆይ በትልቁ ላድርግህ አለሁልህ አባት። ይኸው እንዴት ነው ከ2 ሚሊዮን ስማ አሁን ነው የገባሁት 2 ሚሊዮን እና ደግሞ ከዜሮ ተነስቶ እዚህ መድረስን ከኔ መማር አለባችሁ እያልኳቸው እኮ ነው። አሁን የዛሬ 4 ወር 700,000 ፎሎወር ነበረኝ። በ4 ወር ውስጥ ነው 2 ሚሊዮን የገባሁትና ስለሱ እየነገርኳቸው መጣ። ደግሞ ትናንትም 2 ሚሊዮን ብር በልተሻል አይደል? አዎ አይገርምህም? መግበታትም በ2 ሚሊዮን ነው በስም አዎ
ግን አንቺና ቤታዮ ታሪካዊ ጠላቱ ናችሁ ተብሏል። በቃ በለው ብስበራው ገደለው እያላችሁ ኧረ እኔ ከቤታ ጋር ጸብ የለብኝም። ኖ ከቤታ ጋር አይደለም። እነሷም እንትን እያደረገች ነበር እንዴ ውድድሩን በለው እያለች እያሸነፈች ነበር። 700 ሺህ በልታለች። ኦኬ ነው እንዴ? ኦኬ እሷን በላች ነበር ሚዲያ። ኧረ ያበደ ነበር ሁሉም ትናንትና። በስማም ልክ አልነበረም። እሪል በቃ የሆነ ስሜት ነበረ። የሆነ የሚጋባ ስሜት ነበረ። መድኃኒዓለም የእውነታችን ነበር። በነገራችን ላይ ትልቅ መነቃቃት ነው ያመጡት ስፖርቱ ላይ። ደስ ይላል በጣም። እናንተ የሚያደርጋችሁት ማስታወቂያው፣ የምትሰሯቸው፣ የምታግዟቸውም ነገር ለሀገራችን ትልቅ ኢሜጅ ነው እንደ አፍሪካ ውድድር ሲደረግ። እኔ ግን የሱዳኖችን ምናምን ገንጥሎ የጣሉት ሰውን የተመቸኝ ከፕሮግራሙ እንዲህ ሁሉም ተነሳኩ። ኢትዮጵያ ነው ያለው። አንተ ሁላችንም እንደዚህ ለኢትዮጵያ ፍቅር እንዳለን ያወቁት ሞት ትናንትና ነው። እንዲህ ባንዴ ሲጠለው ሁሉም ተነስቶ እያለቀሰ ነበር። የእውነት እያለቀሱ ነበረ። ኢትዮጵያ ለሩትም እዛ እንግዲህ ጌችም ያደረገው ነገር በጣም አሪፍ ነገር ነው። ቦታ አድርጓት ብሎ ማስታወቂያ በደንብ ተሰርቷል። እንግዲህ ትልልቅ እናንተም እየታገላችሁ ነው። ጃኒሻ አሁን ምንድነው እያደረግን ያለ ነው? አሁን በዚህ የቀረው 6 ቀን ከ20 ሰዓት ምናምን ነው። ምንድነው እያደረግን ያለ ነው? ሰሞኑን እንደምታየው ሶሻል ሚዲያ ላይ ጌም ምናምን ተጫውተ ምናምን ብቻ ነው የተወሰነ ነገር ያገኘ ነው። ያ ነገር ቀጥታ ቢገባ ኖሮ 5 ሚሊዮን ምንደርስበት ነገር ነበር። አሁን ምንድነው የሆነው? ሙሉ የሀገር ውስጥም ከሀገር ውጭም ያለ በሚችለው አቅም በገንዘቡ ተሳትፎ ቀጥታ ቦቱን ለመግዛት ነው ያሰብነው። ለዚህም ደግሞ የቴሌብር፣ የንግድ ባንክ፣ የዜል፣ የካሻፕ እንደዚሁም የፔይፓል አካውንት ተከፍቶ ስራ ጀምረናል። ይህንን 4 ቀን እንደዛ እያደረግን ነው። እንግዲህ ፎቶ ለቀናል፣ ፕሮፋይልም አድርገናል። እኔም ፕሮፋይል ስትነኩት ቴሌብርም፣ ንግድ ባንክም እንደዚሁም ደግሞ ዜልም፣ ካሻፕም፣ ፔይፓልም ሁሉም አለ ማለት ነው። ያንን ነገር በማድረግ እችን 4 ቀን እንድትተባበሩንና በአንዴ ፕላን ያደረግነው ከ3 እስከ 5 ሚሊዮን ብር የሚሆን ነው። የዛን ያህል ብንገዛ ወደ 6.8 ሚሊዮን እንደርሳለን፣ አንደኛ እንሆናለን ማለት ነው። ምንድነው የምታደርጉልን? የሰራናቸው ቪዲዮዎች አሉ፣ እሱን ሼር አድርጉልን። ለሚጠይቋችሁ ሰዎች ወደ እኛ ጋር ላኳቸው ማለት ነው። ስለዚህ ሩት እንግዲህ ትላንትና የእህቷ 40 ነበረ። ትንሽ ያው የደረሰው ነገር በጣም ያሳዝናል። ታውቂያለሽ፣ በእህቷ ላይ የደረሰው ነገር እጅግ ሰቅጣጭ በሆነ መልኩ ነበር ድርጊቱ የተፈጸመው። 40 ነበረ። ትንሽ ኮንፈርትም አልነስቷት ነበር። ድካምም ስላለ እኛ ልናግዛት የምንችለው በዚህ ብቻ ነው። የእሷን ትግል እኛ ስንወጣላት ነው። እሷ እዛ ቁጥሩንም እያየች መጓጓትም የለባትም። ከፍ ዝቅ ሲል የሚመጣው ኢሞሽን አለ። ሶሻል ሚዲያውን ደግሞ ታውቂዋለሽ። አንቺንም ብዙ ጊዜ ከፍ ዝቅ ሲያደርጉሽ ጠንክረሽ እዚህ የደረስሽ ልጅ ነሽና የሚነሱት ነገሮች ኮንፈርት የሚነሱ ብዙ ነገሮች አሉ። እንግዲህ ፍቅራችንንም ያየንበት ብዙ ደግሞ ባንዳዎችንም ያየንበት አጋጣሚ ነው። ሀገራቸውን የሚሸጡ ሰዎች ብዙ እንዳሉ አይተናል። እኛ ኢትዮጵያውያን ግን አሁን ሼር አድርገናል። በጣም በብዙ ሚዲያ በትልልቅ ነገር ሚዲያ ተሰርቷል። አሁን ወደ አክሽን ነው መግባት ያለብን። በትንሹ 5 ብር አንድ ሰው መስጠት ቢችል በቴሌብር ላይ 1 ሚሊዮን ሰው ቢሰጥ 5 ሚሊዮኑን በደቂቃዎች መሙላት ይችላል የኢትዮጵያ ሕዝብ በቀላል ነገር ማለት ነው። በትንሹ አንድ ሰው 10 ብር መስጠት ከቻለ ቴሌብሩ ላይ 1 ሚሊዮን ሰው ካለነው 130 ምናምን ሚሊዮን ሰው 10 ብር መስጠት ከተቻለ ብዙ 10 ሚሊዮን ብር ማግኘት ይቻላል። በእነዚህ ነገሮች ቀጥታ ቮቱን ብንገዛ ሲምፕሊ ያንን ነገር መሰባበር እንችላለን። እመኑኝ እናሸንፋለን እኮ እናሸንፋለን። ነገር ግን አሁን ያለንን ፓወር ቶሎ ካልሰበሰብ ነው ከተበታተንን ከባድ ነው የሚሆነውና ገብተሽ እንግዲህ በራስሽ ጊዜ ቦት ላስደርጋት ጥሯት እያልሽ ነበረ። አሁን ደክሟት እንትን ብላለች። ስትነሳ እንትን እንላታለን፣ ኢንቫይት እናደርጋታለን። በዚህ አጋጣሚ ያንን ነገር እንድታደርጉ በትህትና ጠይቃለሁ። ኢትዮጵያውያን ይህንን ነገር ሼር አድርጉልን። እህታችን ማሸነፍ አለባት። ፈጽሞ ይሄ ታፕ ሼር የሚደረገው ነገር ሌላ ችግር እያመጣ ስለሆነ በፍጹም እንዳታደርጉ ኢትዮጵያውያን። ታፕ ምናምን ይቆጥራል የሚለውን ነገር ፈጽሞ ቪዲዮም የሰራችሁ ካላችሁ አንሱት። አንሱት። ያ ነገር በጣም ችግር እየፈጠረ አሁን እዚህ ሚዲያ ላይ መናገር ማልፈልገውን ነገር ይዞ እየመጣ ስለሆነ በተለያዩ ጉዳዮች ላይ ያ ነገር ለእኛም አድቫንቴጅ ይዞ የመጣው ነገር አለ፣ እንደዚሁም ደግሞ ስህተትም የሆነ ነገር አለ። እኛ እዛ ላይ ብዙ አትሳተፉ። ገና ትላንት ነው አወቅን ብለን ያንን ነገር እያደረግን ያለ ነው።
ያንን ነገር እንዳታደርጉ እሺ። ማንም ሰው ያንን ነገር እንዳያደርግ። አላማችን እንግዲህ በዚች 4 ቀን ውስጥ ከ3 እስከ 5 ሚሊዮን ብር ማሰባሰብ ነው። ዲያስፖራዎች ፕሮፋይልን ስትነኩ ቀጥታ የምትገዙበት ቦታ አለ። መድከም የለባችሁም። የ10 ዶላር እንኳን ብትገዙ ዲያስፖራዎች ከ2 ሚሊዮን በላይ ነው ያለ ነው። ስለዚህ ፕሮፋይልን ስትነኩት ቀጥታ ሄዳችሁ የምትገዙበት ቦታ ላይ ይወስዳችኋል። ሊንክ አለላችሁ ማለት ነው። ቴሌብር ላይ መጠቀም የምትፈልጉ ሰዎች ቴሌብሬም ባዮ ላይ